የወዴድ ብልጽግና የራሱን ስራ ለመስራት ነው ያመጣው። የኢትዮጵያ ጉዳይና የኢትዮጵያ ሲኖዶስ ጉዳይ ሁለቱ ከውጭ እንደተወሰኑ ሳይሆን ሲገባ ትንሽ የሚለውጥ መንፈስ አለው። ሲኖዶሱም አሁን ምን ይላል ተብሎ ሲታይ ሲገባ እግዚአብሔር መንፈስ ቅዱስ ስለሆነ የሚቆጣጠረው ይለውጠዋል። ማንጠብቃቸው ውሳኔዎች አሁን ሰሞኑን የሚያስደምሙን ውሳኔዎች በእግዚአብሔር መንፈስ ቅዱስ ቸርነት ካልሆነ በምንም አይሆንም። በዚህ መካከል መጠላለፍ የለም ማለት አይደለም። እና አቡነ ዲዮስቆሮስም ቢዝነስ አይሰሩም የራሳቸውን ኔትወርክ አይዘረጉም ማለት አይደለም። ቁልቢ ከሄዱት መካከል እነሱ አንዱ ናቸው። ማስተናገድ አይችልም ብለው 1,500,000 ብር የኪስ ገንዘብ አበል ተቀብለው አለቃውን ያባረሩት እነሱ ናቸው። ስለዚህ ጥቅም የለም ማለት አይደለም። ግን የሆነ ሆኖ ቤተክርስቲያን እንዲም ወደቅም ብድግም ውድቅም እየተባለ ስራ ይሰራል። ግን መልካም በሚሰራበት ጊዜ የደገፉ ያን ደግሞ ደካማ ጎኑን እባካችሁ ተው እየተባለ ይቀጥላል ማለት ነው። እንግዲህ በምክክር ኮሚሽኑ የሌባ ግርግር አይነት ነው የሆነች ነገር ለማንሳት ነው እየተጣደፉ ያሉት ልምለው። ይሄ 4,000 ሰው ተሰበሰበ፣ በ6 ግሩፕ፣ በ7 ግሩፕ፣ በ9 ግሩፕ ተፈለቀውን በለው መጨረሻ ላይ ጉዳዩ ሌላ ነው። እኔ እንደሚመስለኝ አዲስ አበባን ፊንፊኔ የሚል ስም ይሰጧታል። ከዛ ጀርመናዊው ቄስ ባወጣላቸው ኦሮሚያ ወደ ተባለችው ወያኔ ህወሓት ደግሞ በመለስ ዜናዊ በኩል ወስዳ ከልሎ ወዳስቀመጣትና ከሶማሌ፣ ከአፋር፣ ከአማራ፣ ከሲዳማ፣ ከጉራጌ፣ ከጋምቤላ፣ ከቤኒሻንጉል ይጣላ ዘንድ ኦሮሞ ቦምብ ቀብሮ ባስቀመጠላት ኦሮሞ የሚባለው ጊዜ ጠብቆ የሚፈነዳ ፈንጂ ወደ ተቀበረበት ወደዚያ ክልል ለማካለል ነው ዋና ፍላጎታቸው። በባሌም ሆነ በቦሌ አብኩተው ፈንጅተው ምን ብለው የምክክሩ ከዚህ የዘለለ ነገር አይኖረው። እሺ ካካለሉስ በኋላ ምንድነው የሚታይ የምትሉኝ ከሆነ ካካለሉ በኋላና እጃቸው ካስገቡ በኋላማ አንቀጽ 39ን ተጠቅመው በኢትዮጵያ ፍርስራሽ ላይ ኦሮሚያ የምትባል የበለጸገች ያደገች የራሷ የጦር ሰራዊት ያላት ለመገንባት ነው የሚል ነገር አለ። ያው ፍራቻም አለ። ፍራቻው እውነት ባይሆን ይመረጣል ነው። ምክንያቱም ኦሮሚያ እዚህ ከተገነጠለች እነሱ ደግሞ እነዛኛዎቹ ደግሞ ትግሬዎቹ ደግሞ ትግራይ የምትባለውን ሀገር ይገነጥላሉ ማለት ነው። ስለዚህ ወደ መጨረሻ እመጣበታለሁ ጽምዶ ላይ በደንብ ስለምናወራ ማለት ነው። ስለዚህ ራሱ ከትግራይ የመጡ እዚህ ምክክር ኮሚሽኑ ላይ ያሉ ከትግራይ የመጡ ሰዎች አሰላለፋቸው ከኦሮሞማው ጋር ነው። አዲስ አበባ ፊንፊኔ የኦሮሞ ናት እያሉ ነው። እነሱ ያደረጉት አለ። እነዚህ ኦሮሞዎቹ መጀመሪያ ያደረጉት አለ። አዋሳን ለመገንጠል እነ ጃዋር መሐመድ አዋሳን ከደቡብ ለመነጠል አዋሳ ክልል ትሁን ብለው ከአዋሳ ከሲዳማ በላይ የተከራከሩት እነ ጃዋር ናቸው። ሲዳማን ወደውት አይደለም። ሲዳማ ላይ ጥያቄ ይነሳል። ለምን እኛ ነን የገነባናት ሲዳማ የሁላችንም ከተማ ናት ብለው ወላይታው፣ አከምባታው፣ ጉራጌው ምናምኑ የጋራ ከተማቸው እንደ አዲስ አበባ የሚያዩዋትን ገንጥለው ወጡት። በከባዱ ጥያቄ የሚያነሳው ወላይታ ስለሆነ ወላይታ ተወላጆችን በሲዳማ ውስጥ ቤንዚል አርከፍክፈው ካሜራ ደቅነው አቃጠሉ። ከዛ የአንድነት መሰረት የሚባለውን ጉራጌን ቤቱን አቃጠሉ፣ ንግዱን አቃጠሉ። ከዛ ዋነኛው ኦርቶዶክስ ናት ተብላ ኦርቶዶክሳውያን ተቃጠሉ፣ ተመቱ፣ ተደበደቡ። ስለዚህ ኦሮሞማ ሲዳማን ጭካኔ አስተምሮት በጭካኔ ወላይታም ከሲዳማ በቃኝ ብሎ ሌላውን በቃኝ ብሎ የራሳችሁ ጉዳይ ብሎ ለሲዳማዎች ሰጥቶ ወጣ። አሁን ሲዳማ ነፃ የወጣ ይመስላል። አሁን ቀጥሎ ሲዳማን የሚውጠው ኦሮሞማው ነው። ምክንያቱም ሌሎች እንዳያግዙት አድርጎ ሲዳማን አውላላ ሜዳ ላይ አስቀርቶታል። አሁን በግራ በቀኝ እየሞከረው ነው። በታች በኩል በሸኔ ስም ከዚህ በኩል እየሞከረው ነው። የሲዳማ ኃይል በልዩ ኃይሉ ከኦሮሞ ጋር እየተጠዛጠዘ ነው። አማራ ተነስቶ የአብይን ኃይል የኦሮሞማን ኃይል ገጥቶ አቆመው እንጂ አማራ ቢሸነፍ ኖሮ ደቡብ በአንድ ሳምንት ኦሮሞማ ውጦት አከማካቢል ነበር።
ይመራል። ምን ላድርግ? እኔ የምናገረው ይመራል። ምን ላድርግ? ሲዳማዎች ምን አባቴ ላድርግላችሁ? ከወላይታ ተለያችሁ፣ ከማን ተለየ? ብቻ አንቀራው ተንከባለስ። እንግዲህ ተንከባለ በዛ በዚህ በዛ በ አይ እነሱ ይሄንን ሮል ሞዴል ያመጡት ይሄው ሐዋሳን በደቡብ በሲያ ተገንብታ ነበር፣ ግን ለሐዋሳ ሆነች ምን ሆነች? እና አዲስ አበባ የኦሮሞ መሆን አለባት፣ ጉራጌ አማራ ምናምን አያገባውም በቃ ምናምን የሚል ለማድረግ ነው ያን ያመጡት። የአዲስ አበባው ግን የሚቻል አይመስለኝም። እነሱ መሞከራቸው አይቀርም፣ እየሞከሩ ነው። በጉልበትም ሊያደርጉት ይችላሉ። ኦሮሞ የምትቀጥል ይቅርብኝ ብሎ ነው አዲስ አበባም የሚጠብቀው ያ ይመስለኛል። አዎ ማየው አሁን አብይ አህመድ አንዴ በአማርኛ አንዴ በኦሮምኛ በየሚዲያው እየዞረ ኦሮሞነት ታገኝ ባረነጋሽ ከኛ ባረንቱ ጀቹን ኦሮሞ ባረንቱ ኦሮሞ ነው። እዚህ ኢምራን ክርስቶስ ወሎ ኦሮሞ ነው። ጎንደር ኦሮሞ ነው። ጎንደር ኦሮሞ ነው። አክሱም ኦሮሞ ነው። አክሱም ኦሮሞ ኦሮሞ ነው። ኦሮሞ ሁሉ ኬኛ ተብሎ በጣም ግራ የሚገባ ትግሬዎቹ አክሱም ሩጦ ባሬንቱ የኛ ነው እያላቸው እነሱ መጡ አዲስ አበባ ያንተ ነው ይሉታል። አማራን ያበሸቁ እየመሰላቸው ማለት እኮ ነው። የኦሮሞ ስም ያለው በሙሉ የተመሳሰለ በቃ ኦሮሞ ነው። ማሊ የምትባል ሀገር አለች። አሁን አንዱ በቀደም ሲያስረዳ ማሊ ማለት በኦሮምኛ ምንድነው ማለት ነው? ጥንት አባቶቻችን በገዳ ስርዓት እዛ ነበሩ አለ ማሊ። እና ከዛ ደግሞ ሌላ ይመጣና ሚኒሶታ ማለት እንትን ዋሽንግተን ዲሲ ማለት ዋሽንግተን ዲሲ ያ የጣልነውን ነገር ተው ማለት ነው። ጥንት አባቶቻችን በገዳ ስርዓት እዛ ነበሩ። የዲሞክራሲ ምናምን የመጣው ከዛ ከገዳ እንትን ኔቲቭ ኢንዲያ የሚባሉት ኦሮሞዎች ናቸው ብሎ ቁጭ አለ። ግራም ይገባው ሬዲ ኢንዲያን የሚባሉት የገዳ እንትን ናቸው። ይሄው አብይ አህመድ ደግሞ መጣና ትላንት በኦኤቢኤን ላይ እዚህ ኦሮሞቹ እዚህ ላይ የሚያስሩት አለ ከለቸ ነው ምናምን ይሉታል እዚህ ጋር ማለት ነው። ያ እንግዲህ ድሮ የወንድ ብልት ነው። ጀግና የሚባለው የኦሮሞ ሄዶ የወንድ ብልት ሊቆርጥና ለሚስት ያሳያል ስንት ብልት እንደቆረጠ ማለት። ከዛ ትልቁን ብልት እዚህ ላይ ያደርግና ይሄዳል። ታሪኩ እሱ ነው፣ ሌላ ነገር የለውም። ከዛ ምን አለ አብይ አህመድ የአክሱም ሐውልትም የቆመ ብልት ነው አለ። እግዚአብሔር ኦሜን ላይ ነው የሰማሁት። ኦሜን ላይ የአክሱም ሐውልትም እና የኦሮሞ አባገዳዎች እዚህ ላይ የሚያደርጉት ብልት ያው ተመሳሳይ ነው የቆመ ነው አለ። ምንድን አገናኛቸው? አባቶቻችን የአክሱምን ሐውልት ኦሮሞ እዛ ሄዶ ሰርቷል። የአክሱም ሐውልትን የሰሩት ኦሮሞዎች ናቸው አለ። እውነት ነው። የአክሱም ሐውልት የቆመ የወንድ ብልት ነው የሚመስለው እና እንግዲህ ማንሰማው ነገር የለም መቼም። ወይ አለመማር እኮ በጣም የአክሱም ሐውልት ላይ የቆመ እንትን ነው። ስለዚህ አባቶቻችንም አባገዳዎች እዚህ ጋር ብልት ነው የሚያደርጉት አለ። ስለዚህ እዛ በድንጋይ ተሰራ እዚህ ጋር በብረት ተሰራ አንድ ነው አለ። በቃ አለቀ። ስለዚህ አክሱም ሐውልት የተሰራው በዚህ ነው አለና ብቻ ግሩም ነው። ማይሰማ ነገር የለም። እንግዲህ አሁን ጫጫታ እያመጡ ነው። ሲስተማቸው እንደዚህ
የኦሮሞ ሲስተሙ እንደዚህ ነው። የኦሮሞማ ሲስተሙ እና አብይ አህመድ እዚህ አሁን ኢትዮጵያ መስለው ይታያሉ። አዲስ አበባ የሁላችንም ናት። ግን በቃ በህገ መንግስቱ ውስጥ እንደዚህ ተብሎ ቢጻፍስ ለማብረድ ከውጭ ያለውን ጫጫታ ለማብረድ ቢጻፍስ ይላችኋል። አሁን ታያላችሁ ንክክር ኮሚሽኑ መጨረሻ ይሄ የኦሮሞ ነው ተብሎ ቢጻፍስ ሁሉም ነው የሚኖርባት ይላችኋል። ከዛስ ኦኤምኤኖች እናንተና እንጨርሳታለን እነ ኦነጎች እነብን ኦሮሞ ፊንፊኔ አንዱራ የኦሮሞን ብርትናት እንጋደላት ደም ይፈሳታል ምናምን። ከዛ እና አብይ አህመድ ይመጡና እነዚህ እንደዚህ ከሚሉ ደም ከሚፈስ ብዙ ሰው ከሚያልቅ ወረቀት ነው ዝም ብለን ጽፈው ይላሉ። እንግዲህ እስካሁን ምክክር ኮሚሽኑ ላይ በጣም ጠንካራ ሆነው ነው የተገኙት። በተለይ ብርሃኑ ነጋን እየወረዱበት ነው። እሱ ያቀረበው ሎጂክ የተማረ አንዳንዴ ይግደለኝ ይባላል። የሥነ ስርዓት ያዙ አዲስ አበባ የሁሉም ናት የገሌ ናት የምትባል የለም ብሏል ነው የሚባለው ብርሃኑ ነጋ። አይ አዲስ አበባ የኛ ናት የምትሉ ከሆነ ህዳሴው ግድብ የቤኒሻንጉል ነው፣ አባይ ወንዝ የአማራ ነው፣ ምንትስ ነው ሲላቸው አይ እሱማ የጋራ ነው አዲስ አበባ የኛ አዲስ አበባ ከኛ እንትኑ የኛ ሁላችንም ነው አሉ። አይቻልም ተብሏል። በታሪክ ከመጣችሁ ደግሞ ብሎ የባዕዴን ሰዎችም ጓ ብለዋል አሉ። በታሪክ ከመጣችሁ በታሪክ መነጋገር እንችላላችሁ። እናንተ መቼ ነው የመጣችሁት? እኛ መቼ ነው የመሰረትነው? መነጋገር እንችላለን ብሏቸዋል። ቡጡ እንደቀጠለ ነው። ምን ያርጉት ምን ይሁኑ ፈጣሪ ይወቅላቸው፣ መድኃኒዓለም ይወቅላቸው። ግን የንክክር ኮሚሽኑ ከዚህ የዘለለ ነገር የለውም እና ከሆነ እነሱ ይሄን ካደረጉ እነዛ በዛ በኩል ትግሬዎቹ እንትን ጽምዶን ምጠራጠርበትና ጽምዶን ማልቃወምበት ምክንያት ላይ ምጠራጠርበት ምክንያት ላይ አቋሜን መጨረሻ አሳውቃለሁ። ግን ባዕዴኖቹም ትንሽ ጓ ማለት ጀምረዋል። እንዴ ዋይ ብለዋል። በአዲስ አበባ ጉዳይ ላይ ምክክር ሳይሆን የተያዘው ዱላ ጥዝጥዝ ነው የተያዘው። ግን ተመካከሩ አልተመካከሩ የሚያመጡት ምንም ነገር የለም። እስላሞቹም ያው ተናንቀዋል። ኢትዮጵያ የሚባለው ስም ይቀየርልን አልፋሩሻ ትባል ብለዋል አሉ። አላሩሻ ነው ምናምን ምትባል ትሆንልን ብለዋል አሉ። ምክንያቱም ነብዩ እንትናቸውን ሲልኩ እንደዛ ነው ያሉት። ኢትዮጵያ የሚባለው በፍጹም የክርስቲያኖች ነው ብለዋል አሉ። መስከረም ጥቅምት ህዳር የሚለው ይቅርና በአረብኛ እንደዛ ይጠራልን ብለዋል አሉ። ሰኞ ማክሰኞ የሚለውም ዝም ብሎ የግዕዝ ስለሆነ የኢትዮጵያ ስለሆነ እሱም ይቀርልን ብለዋል። ዓመተ ምህረት የሚለውም ዓመተ ሂጅራ ይባልልን ብለዋል። ያው መሞከር አለባቸው። እንደገና ጀግናዎቻችንም የኛም ጀግናዎች ይውጡ ብለዋል። አምጡ ተባል እንዴት ይምጣ